ሰላም ሰላም ውዶች እንዴት ናችሁ? ዳና ናችሁ ወይ? አለው እግዚአብሔር ይመስገን። እንደምን አላችሁ እናንተ? ሰላም ናችሁ ወይ? ስራ እንዴት ይዟችኋል? ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እዚህ ጋር እራት እያዘጋጀው ነበረ። መጀመሪያ እንቁላል አረኩ። እንግዲህ እንቁላሉን እንትን እያረኩ ነበረና ኦምሌት ለመስራት ነው። ኦምሌት እየሰራው ነው። እንግዲህ አሁን ታውታላችሁ ማለት ነው። እናንተ ግን እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እና ለምንድነው ሰብስክራይብ ማታረጉኝ እላችኋለሁ። ሰብስክራይብ አድርጉልኝ። እዚህ ጋር ወተት እኔ ወተት በብዛት የምጠቀመው ለኦምሌት ወተት ፓውደር ነው። ፓውደር ወተት ወደ 3 ማንኪያ ወይ 4 ማንኪያ አድርጋለሁ። ዱቄትን 2 ማንኪያ ከግማሽ ነው የጨመርኩበት። እንትን ዳርግ ዘይት ብዙ እዚህ ቤት ብዙ እንትን ስለማይሉ ዘይት በጣም በትንሹ ነው እኛ ምግብን ሁሉን የምንሰራው ዘይት በትንሹ ነውና ትንሽ ነው የሚያረጋው። አሁን ደግሞ ፈሳሽ ወተቱን ትንሽዬ ጨምርበታለሁ። ትንሽዬ ነው ጨመርኩት ምክንያቱም ፓውደሩን ጨምሬ ስለነበረ። ስለዚህ ያ ቀለል ያለ ነገር ነው ሰውየው ዛሬ ጠየቀኝ። ይሄው እዚህ ጋር ኩሳ ቲማቲም የድንቡላል ቅጠል ባይዘው ኩሳ ምንድነው ግን በአማርኛ ኩሳ ምን እንደሆነ ንገሩልኝ። እኔ አላውቅም ማለት ነው። ንገሩልኝ እላችኋለሁ። ያው ሚክስ አረጋለሁ እዚህ ጋር አላሳያዋቸውም ነበር። አይገርማችሁም? መጥበሻ ላይ ነው እንትን አረኩት ግን አልቀረስኩትም ነበር። ሰዎች ቤት ውስጥ ነበሩ፣ ስራ የሚሰሩ ሰው ነበረ። ስለዚህ እዚህ ጋር ኦምሌታችን አልቀዋል ማለት ነው። ሰርቼ ጨርሻለሁ። ደዘም ነበር በጣም ነው የምወደው እኔ ራሱ። ይሄው እዚህ ጋር በጡኒስ ምንድነው ተቡሌ ከትፌ ቲማቲም ምናምን አዘጋጅቻለሁ። እኔ ከከተፍኩ ከቆረጥኩ በኋላ ነው ያሳያችሁ። እዚህ ጋር ይሄው ተቡሌ የሚበላበት ካስ ነው የሰላጣ ማለት ነው። ከተቡሌ ጋር እንዲበላው አዘጋጀሁት። እዚህ ጋር ደግሞ ድንች ሊያመጣ ሄድኩ። ድንቹን ደግሞ አሁን ላጥላጥ አረጋዋለሁ። ጎበዝ ነኝ አይደል? አራውቅ ያለው እንደዚህ አልኳችሁ ምንም አልሰራውም። ኤኒዌይስ ይሄው ድንች እንትን ያረኩ ነበረ። አሁን ይሄው እዚህ ጋር ራቱ ይሄን ይመስል ነበር። ከመሻ ወዲህ ለሰውየው ራት አዘጋጀውለት። ኦምሌት፣ ድንች ጥብስ፣ ተቡሌ፣ ካስ ምናምን ሐሙስ እኔን አደረኩ። እዚህ ጋር ከታናሽ ወንድሜ ጋር እያወራው ነበረ እና ይሄንን ይመስል ነበረ። በጣም ወዳችኋለሁ። ሰብስክራይብ አድርጉልኝ።